የዓለም ጤና ድርጅት የዩኤስኤይድ ድጋፍ መቋረጥ ተከትሎ ቢያንስ 8 ሀገራት የኤችአይቪ መድኃኒት እጥረት ውስጥ ሊገቡ ይችላሉ። የዩኤስኤይድ በትራምፕ አስተዳደር ውሳኔ መሰረት አብዛኛውን ስራ እንዲቋረጥ መደረጉን ተከትሎ በ8 ሀገራት የነበረውን የኤችአይቪ መድኃኒት አቅርቦት አደጋ ላይ ጥሎታል የተባለ ሲሆን ነገሩ እልባት ካላገኘ በሀገሪቱ የመድኃኒቱ አቅርቦት ሙሉ በሙሉ ሊጠፋ ይችላል ሲል የዓለም ጤና ድርጅት አስጠንቅቋል። ድርጅቱ እንደ ሄይቲ፣ ኬንያ፣ ሌሴቶ፣ ደቡብ ሱዳን፣ ቡርኪና ፋሶ፣ ማሊ፣ ናይጄሪያ፣ ዩክሬን ያሉ ሀገራት በቀጣዮቹ ወራት በእጃቸው ላይ ያለውን የኤችአይቪ መድኃኒት እንደሚያልቅ ገልጿል። አክሎም ይህ መስተጓጎል ላለፉት 20 ዓመታት በኤችአይቪ ላይ የተሰራውን ስራ ወደ ኋላም የሚመለስ ነው ሲሉ ድርጅቱ ዳይሬክተር ጀነራል ዶክተር ቴድሮስ አድሃኖም ተደምጠዋል። ዳይሬክተሩ ለመገናኛ ብዙሃን በሰጡት ማብራሪያ ይህ መስተጓጎል በዓለም አቀፍ ደረጃ አዳዲስ 10 ሚሊዮን የቫይረሱ ተጠቂዎችና ወደ 3 ሚሊዮን የሚጠጉ በቫይረሱ ሳቢያ የሚመቱ ሰዎች ይኖራሉ ብለዋል። ከዚህ ባሻገር የትራምፕ አስተዳደር ውሳኔ ኤችአይቪ፣ ፖሊዮ፣ ወባና የቲቪ የመሳሰሉ በሽታዎችን ለመከላከል የሚደረጉ ጥረቶች የሚያስተጓጉሉ ነው ብለውታል። የዓለም ጤና ድርጅት ዳይሬክተር ጀነራሉ ዶክተር ቴድሮስ አክለው አሜሪካ ቀጥተኛ የሆኑ ገንዘባዊ ድጋፎችን ለማቋረጥ ከወሰነች ሰብአዊ ስርዓት ባለው መንገድ ሀገሪቱ ሌላ አማራጭ የመፍትሄ መንገድ የሚያገኙበት እድል የማመቻቸት ግዴታ አለባት ብለዋል። ከዚህ በተጨማሪ የድጋፍ መቋረጡን በአፍጋኒስታን ከሚደረጉ የሰብአዊ ድጋፍና የጤና ነክ ስራዎች 80 በመቶዎቹ እንዲቋረጡ እንደሚያስገድድ የተገለጸ ሲሆን እስከ መጋቢት 4 ቀን ድረስ ባለው መረጃ በመሰረተ ዓለም አቀፍ ደረጃ 167 የጤና ተቋማት የተዘጉ ሲሆን አስቸኳይና አፋጣኝ መፍትሄ እርምጃ ካልተወሰደም እስከ ሰኔ ድረስ ባለው ጊዜ ከ220 በላይ የጤና ተቋማት መዘጋታቸው አይቀሬ መሆኑ ተነግሯል።